አየሽ ጠይቅ። በሙስሊም ሃይማኖት ላይ ጅብ ወይም አህያ መብላት ይፈቀዳል ወይስ አይፈቀድም? ጥሩ ጥያቄ። መልሱን አዳምጡ። እሺ፣ ጅብ መብላትና አህያ መብላት በእስልምና ሃይማኖት ጅቡ መበላቱ ተትቶ መብላቱን በተወን። አሁን ወደ መልሱ እንሄድ። ከምን እንጀምር? ከጅቡን ጀምር ወይንስ ከአህያው? ከጅቡን ጀምር። እሺ፣ ለመሆኑ ጅብ መብላት ይቻላል አይቻልም? በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች ይቻላል ያሉ አሉ፣ ሌሎች አይቻልም ያሉ አሉ። ስለዚህ እንዴት ነው ትክክለኛ የትኛው ነው ማወቅ ብለን የምናውቀው? በምን መንገድ ነው ትክክለኛ መሆኑን የምናውቀው? ወደ ሐዲስ ወይንም ወደ ቁርአን በመመለስ ነው። ልብ በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ምን አሉ? እንደ አስሉ እንደ መሰረቱ ጥቅል ላይ ንግግር ሲናገሩ ማንኛውም የቅንጣት የጥርስ ባለቤት የሆነ አዳኝ እንስሳትን እንዳትበሉ አሉ። ጅብ ከነዚህ ነው ብለው ዑለሞች ተናግረዋል። ገብታችኋል አይደለ? ጅብ ከነዚህ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል። ሐነፊዮች አልኢማም አቡ ሐኒፋ እና የእርሱ ተከታዮች እንዳለ ጅብ በፍጹም የማይፈቀድ የሆነ ሐራም የሆነ እንስሳ ነው ብለው ታላላቅ ዳርቶች ተጠቅመዋል። ሜት አድርጎ አንድ እሺ፣ ሌሎች ደግሞ ይቻላል አሉና አንድን ሐዲስ አነሱ። እርሱም ምንድነው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች በሆነ ጊዜ ላይ ጅብን በልተዋልና የሚል ተዘግቦ ነው። ታዲያ እንዴት በሉ የሚለውን አሁን ደግሞ እንሄድበት። ሁለቱም የተገለጹት የሚገርማችሁ አህያንም ልክ እንዲሁ አህያ ሲባል ለሁለት ይከፍላል። የሜዳ አህያና የዱር አህያ ተብሎ ተከፍሏል። ነቢያችን ሰለላሁ ዐለይሂ ወሰለም የቤት አህያን ቃል በቃል ከልክለዋል። ይህን ከፈልጋቸው ሐዲሱን አውጥቼ አሳያቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የቤት አህያን እንዳትበሉ በፍጹም ብለዋል። የዱር አህያን አስመልክቶ ነው አሁን የምንቀጥለው። ሁለቱንም ጅብንም አህያ ነው የበሉት ሰሓቦች። ልብ በሉ፣ በህይወት ዘመናቸው አንዳንድ ጊዜ ነው የጅብንም ሆነ የአህያን የበሉት። የተፈቀደና የተደነገገ ነገር ቢሆን ኖሮ ልክ ፍየልና በግን እያደኑ እንደሚበሉት ሁሌ እያረዱ ይበሉ ነበር። ታዲያ የበሉት አንዲት ጊዜ ነች። ነቢ ሰለላሁ ዐለይሂ ወሰለም ብሉ ብለዋቸው ማለት ነው። ወይንም ሰሓቦች በሉ ተብሎ የተገለጸው ለምን በሉ ለምን በሉ ወደሚለው ስንመጣ ጊዜ እንደ እስልምና አስተምህሩ አሳማ ሐራም ነው አይደለም? ልጆች መልሱ። የአሳማ ስጋ መብላት ሐራም ነው አይደለም? ሐራም ነው። ነገር ግን ተርባችሁ በፊት ለፊታችሁ የአሳማ ስጋ እንጂ ሌላ ምንም አላገኛችሁም። ህይወታችሁ ልታልፍ ነው። በዚያን ጊዜ መብላት ይፈቀዳል አይፈቀድም? የአሳማ ስጋ ይፈቀዳል። ህይወትህን ለማትረፍ ያክል ብትበላ እንደ ኃጢአት አይቆጠርብህም አለ አላህ ሱብሓነሁ ወተዓላ። ገብታችኋል አይደለ? ታዲያ ያንን ያዝኩኝና የአሳማ ስጋ በእስልምና ይፈቀዳል ማለት ነው ብዬ መናገር እችላለሁ? ላ አይቻልም። ነገር ግን ምንድነው ሰውየው ህይወቱ ልትጠፋበት ከሆነ ያንን ነገር እንጂ ከፊቱ ካላገኘ የዛኔ ቢበላ እንደ ኃጢአት አይቆጠርበትም። ገብታችኋል አይደለ? ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቻቸው ልክ እንዲሁ እንዳሁን በጅሃድ ጊዜ ነበሩ። ያንን የአህያ ስጋን አስመልክቶ ማለት ነው። አህያ ሲባል የቤት አህያ ሳይሆን የዱር አህያን አስመልክቶ ያ እና ነቢያችን ሰለላሁ ዐለይሂ ወሰለም ያንን የፈቀዱላቸው በተቸገሩበት ጊዜ እንጂ ሌላ አይደለም ማለት ነው። ይህን ይመስላል። በተቸገረበት ጊዜ ሰውየው አይደለም እነዚህን በግልጽ ሐራም ነው ተብሎ የተገለጸ የአሳማ ስጋ ራሱ ሰውየው ቢያገኝ የዛን ቢበላ እንደ ኃጢአት አይቆጠርበትም ነው። ከዚህ አንጻር ነው የበሏቸው እነዚያን እንጂ እንደ አስሉ እንደ መሰረቱ ክልክል ነው። አህያ በቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ሱረት አነሕል ላይ የሚበሉ እንስሳቶችን ገለጸ። ከዚያ በኋላ ደግሞ ለመጓጓዣ ብሎ ሌሎችን ገለጻቸው። ከዚያ እነዚያን የሚበሉት ላይ በፍጹም እና አህያን ምናምን አልጨመራቸውም። ነገር ግን መጓጓዣ የሚለው ላይ አህያን ለመጓጓዣ ነው የፈጠርኩላቸው ብሎ ቃል በቃል ተናግሯል። የቱ ጋር ከተባለ አላህ በሱረቱ ነሕል ላይ ሲናገር ወልኸይለ ወልቢጋለ ወልሐሚረ ሊተርክቡሃ አለ። ፈረስን በቅሎን አህያን ልትጓጓዙባቸው ዘንድ ነው የፈጠርኩላቸው አለ አላህ። አብዱላህ ብኑ ዓባስ የተባለው ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ምን አለ? ቁርአንን ከማንም በላይ ትርጓሜውን እንዲያውቅ ነቢ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለት ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ይሄን የቁርአንን ሲፈታ ምን አለ? ፈረስን በቅሎን አህያን የፈጠርኩላችሁ ለመጓጓዣ ነው አለ እንጂ እንድትበሏቸው አይደለም። ስለዚህ አህያንም ቢሆን እንዳትበሉ ክልክል ነው ብሎ ቃል በቃል ይናገራል። ታቻላል ያ ነው ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና ቃለ ዓብዱላህ ብኑ ዓባስ ኸለቀ አላህ ሱብሓነሁ ወተዓላ ሃዚሂ አልአሽያእ ሰላሳ ሊነርከብሃ ወሊዚና ወለም የኽሉቅሃ ሊነእኩልሃ ቃል በቃል ልንበላቸው አልተፈጠሩም ብሎ አህያንም ጨምሮ ተናግሯል።
ግን ሰውየው ከተቸገረ ህይወቱ አደጋ ላይ ከሆነ ከፊት ለፊቱ እነዚህን እንጂ ሌላ ምንም ካላገኘ ህይወቱን ከሚያጣ ህይወቱን ለማትረፍ ያክል እንዲጠግብ አይደለም የሚበላ ህይወቱን ለማትረፍ ያክል ቢበላ ችግር የለውም። ይሄንን አላህ ሱብሓነሁ ወተዓላ በቁርአን ላይ ላሳያችሁ። የአሳማ ስጋን አላህ ሐራም ነው ካለ በኋላ ግን የተቸገረ ሰው ካለ ህይወቱን ለማትረፍ ቢበላ እንደ ኃጢአት እንደማይቆጠርበት የተናገረበትን ላሳያችሁ። ከዚህ አንጻር ነው። አንዴ ሱረት አልማኢዳ ላይ እንሂድ። አላህ በዚህ ቦታ ላይ ምን እንደሚል ተመልከቱ። የማይበሉ እንስሳቶችን ሊገልጽልን ነው። ከዚያ መጨረሻ ላይ ግን የተቸገረ ሰው ብሎ ሊያወጣቸው ነው። እነሱ በክት አለ። ያ ማለት የሞተን እንስሳ ማለት ነው። በክት፣ ፈሳሽ ደም፣ የእርያ ወይንም የአሳማ ስጋ በእርሱ ከአላህ ስም ሌላ የተነሳበት፣ የታነቀችም፣ ተደብድባ የተገደለችም፣ ተንከባላ የሞተችም፣ በቀንድ ተወግታ የሞተችም እንስሳት ማለት ነው። ፍየል፣ በግብ ልትሆን ትችላለች። በዚህ መልኩ የሞቱ አይበሉም። ከእርሷ አውሬ የበላላትም ከእነዚህ በህይወት ደርሳችሁ ያረዳችኋቸው ብቻ ሲቀሩ ለጣዖታትም የታረደው በአዝላምም ወይንም በዋንጫ ነው ማለት ነው። እድልን በመፈለጋችሁ በእናንተ ላይ እርም ተደረገ። እርም ተደረገ አለ። እርም ከተደረገ ካለ በኋላ ግን አላህ ሱብሓነሁ ወተዓላ ይህ ድርጊት አመፅ ነው አለ። ይህን መብላት አመፅ ነው፣ ኃጢአት ነው። ዛሬ እነዚያ የካዱት ከሃይማኖታችሁ ተስፋ ቆረጡ። ስለዚህ አትፍሯቸው፣ ፍሩኝም። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት ሁሉ ደነገግኩኝ። አሁን በደንብ አዳምጥ። በረሃብ ወቅት አለ፣ ቅድም እንዳልኳችሁ ከነዚያ ከላይ ያሉትን ከከለከለ በኋላ አሁን ሊቀጥልልን ነው። በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን እርም የሆኑትን ለመብላት የተደነገገ የተገደደ ሰውም ይብላል። ገብቷል አይደለ? መቼ? በረሃብ ወቅት እርም የተደረጉትን እነዚያን ከላይ እርቦታል። ሰውየው ምንም አላገኘም፣ ግን ከፊት ለፊቱ እነዚህ ብቻ ነው ያገኘው። የአሳማ ስጋ ምናምን ሐራም ነው ካለ በኋላ አላህ እርም ተደረገ በእናንተ ላይ ካለ በኋላ በረሃብ ወቅት ወደ ኃጢአት ያዘነበለ ሳይሆን እርም የሆኑትን ለመብላት የተገደደ ሰውም ይብላ፣ አላህ መሐሪ አዛኝ ነው አለ። ስለዚህ ይሄን ይዤ ነው ለምሳሌ የአሳማ ስጋ ሐራም ነው ካለ በኋላ አላህ በረሃብና ለመብላት የተገደደ ሰው እነዚህን እንጂ ሌላ ምንም ያላገኘ ሰው ይብላ ብሏል ስለተባለ እመጣና በእስልምና ላይ ምን ብዬ ዋሻለሁኝ? በእስልምና የአሳማ ስጋ ይፈቀዳል እላለሁ። በእስልምና በክት መብላት አይፈቀድም። ነገር ግን እነዚህን የተራበና የተቸገረ ሰው ካልሆነ በስተቀር መብላት አይችልም ነው። ስለዚህ ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ እነዛን ሲናገሩ ጊዜ ከዚህ አንጻር ነው እንደ አስሉ እንደመሰረቱ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የአሳማንም ሆነ የጅብን ስጋ ነቢያችን ሰለላሁ ዐለይሂ ወሰለም ከልክላል። ከሐዲስ ላይ ማንኛውም የቅንጣት የጥርስ ባለቤት እንስሳን እንዳትበሉ ብለው ተናግረዋል። ከነዚያ መካከል ጅብ እንደሚቆጠር አቡ ሐኒፋና ሌሎች ከታላላቅ ሊቃውንቶች ተናግረዋል። ነገር ግን ሰሃቦች በተቸገሩ ጊዜ በህይወት ዘመናቸው አንዳንድ ጊዜ የበላቸው ናቸው ከነርሱ። እሺ ፍጹም ገብተዋል። አሁን እናነዛዝር። ፈቃደኛ ከሆንክ ፍጹም ይሄን ከመጽሐፍ ቅዱስ አንጻር መሄድ እንችላለን። እንደ መጽሐፍ ቅዱስ የሰው ስጋ ይበላል። እግዚአብሔር እንዳውም ሰዎችን ሲያምፁበት ጊዜ ከሚቀጣባቸው ቅጣት መካከል የሰው ስጋ ማብላት ነው። መቼም እንስሳትን ስጋ ከመብላት የሰው ስጋ መብላት እጅግ በጣም ዘግናኝ ነው። እግዚአብሔር ብታምፁኝ የልጆቻችሁን ስጋ እንድትበሉ አድርጋችኋለሁኝ አለ። አስበላቸውም። እናቶች የልጆቻቸውን ስጋ ቀቅለው እንዲበሉ አድርጓቸዋል እግዚአብሔር። ኑ ላሳያችሁ። ዋርኒንግ ጊዜ ያሳየ ነው። ልጆች ከ10 ደቂቃ በኋላ ይዘጋል የሚል ምልክት መጥቶልኛል። እሺ አንድ ቶሎ ላሳያችሁ ይሄን። እሺ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ምን ይላል? አንድ ወጥቼ እገባለሁ ይሄን ላሳያችሁና ያውና መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ምን ይላል? ከ27 ጀምሬ ላንብብላችሁ። እስከዚህም ድረስ ባትሰሙኝ አለ እግዚአብሔር፣ በእንቢተኝነትም ብትሄዱብኝ አለ ወይም በትዕቢተኝነትም ብትሄዱብኝ፣ ባትሰሙኝ ባትታዘዙኝ፣ እኔ ደግሞ በቁጣ እሄድባችኋለሁኝ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። ምን እንደሚቀጣቸው ሲናገር ምን አለ? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አላቸው። እንግዲህ ሰዎች ካልሰሙትና ትዕቢተኛ ከሆኑበት ከሚቀጣባቸው ቅጣት መካከል አንደኛው ምንድን ነው?
የልጆቻቸውን ስጋ እንድትበሉ አድርጋቸዋለሁ ማለት ነው። ታዲያ እግዚአብሔር የልጆቻቸውን ስጋ አስበልቷቸዋል ወይ? አዎ፣ ቅቅል፣ ለዚያውም ቅቅል ላሳያችሁ። ምን ይላል? ያውና መጽሐፈ ነገሥት ካልዕ ምዕራፍ 6 ቁጥር 29 ልጄንም ቀቅለን በላ ነው። እናት ነች እየተናገረች ያለችው። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ስለዚህ እግዚአብሔር የሰው ስጋ እንደሚያስበላ ቃል በቃል ይናገራል። የትኛው ነው ዘግናኙ? የእንስሳት የአህያ ስጋ መብላት ወይንስ የሰው ስጋ መብላት? የሰው ስጋ በልተዋል። ይቺ እያወራች ያለችው ታሪኩን ልንገራችሁ፣ ከላይ ጀምራችሁ ታነቡታላችሁ። እግዚአብሔር ከሚቀጣባቸው ቅጣት መካከል ካመፁት ረሃብ እንደሚለቅባቸውና ከዚያም ከመራባቸው የተነሳ ልጆቻቸውን እንደሚያስበላቸው ተናግሯል። ቅድም እንዳሳያችሁ ገብቷችኋል አይደለ? ከመቸገራቸው የተነሳ ታዲያ እግዚአብሔር ቀጣቸው፣ ረሃብ ለቀቀባቸው። ከዚያስ በጣም ተራቡ። ሁለት እናቶች ጎረቤትና ጎረቤት ናቸው። እነዚህ ሁለት እናቶች መጡና ተስማሙ። ምን ተባባሉ? ዛሬ የኔ አንቺን ልጅ ቀቅለን እንብላውና ነገ ደግሞ የኔን ልጅ እንበላለን አለቻት አንዷ። እሺ ተባብለው ተስማሙና አንደኛዋ ልጇን አመጣች። አርደው ቀቅለው በሉ። ልጄንም ቀቅለን በላ ነው አለች። ከዚያ በኋላ በቀጣዩ ቀን ልጅሽን አምጪውና እንብላት፣ ትናንት የኔን ልጅ ስለበላን ስትላት ጊዜ ይችኛዋ በቃ ሸሸገችው። ልጇ አይ አላስበላም እኔ ልጄን በቃ አለች። ከዚያች ሴት ልትከስ ትመጣለች ወደ ንጉሱ ጋር መታ እች ሴትዮ ትናንትና ልጅሽን አምጪ ቀቅለን እንብላው አለችኝ፣ በላ ነው። የአንቺን ልጅ ዛሬ አምጪ ስላት ደግሞ እምቢ አለችኝ፣ እባክህን ፍርድህን ስጠኝ እያለች ወደ ንጉሱ ጋር መታ እየተናገረች ነው። ከላም በብላችሁ ከላይ ጀምሬ እንድትረዱት ምን ይላል? ቁጥር 26 ተመልከቱ እና ከ25 ጀምሮ ያው ኃይለኛ ረሃብ እንደለቀቀባቸው እግዚአብሔር በሰማርያም ታላቅ ራብ ሆኖ ነበር አለ። እነሆም የአህያ ጭንቅላት ሁሉ ይበላል። ያው የአህያ ራስ ሁሉ እንዲበሉ አድርጓቸዋል እግዚአብሔር። የአህያ ራስ ዋጋ ሁሉ ተቀምጧል በ50 ብር፣ የእርግብም ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት ይላል። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ አለችው። እርዳኝ ብላ ወደ እርሱ ጮኸች። ሴትዮዋ መታ ወደ ንጉሡ እርዳኝ ብላ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይንስ ከመጥመቂያው ነውን? አላት አለ እርሱ። ንጉሡም ምን ሆነሻል አላት። አሁን ሊጠይቃት ነው። ቅድም ያልኳቸውን አዳምጡ። እርሷም ይህች ሴት ዛሬ እንደንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ተመልከቱ። በማግስቱም እንደንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። አያችሁ አይደል? ማን ይሄን ያደረገው ታዲያ ከተባለ በራሳቸው ጥፋት ቢያደርጉ ችግር የለውም ነበር። ያ ማለት ራሳቸው አርደው ቢበሉ። ነገር ግን ችግሩ ምን መሰላችሁ? እግዚአብሔር እኔ ራሴ ልጆቻቸውን እንድትበሉ አደርግባቸዋለሁ ብሎ ዝቶባቸው ነበር ከላይ። ከዚያም እግዚአብሔር ቃሉን ፈጸመ። እናት ልጇን ቀቅላ አርዳ እንድትበላ አደረገ። ይህን ይመስላል። እሺ ልጆች 10 ደቂቃ ነው የሰጠን ይዘጋል።